ሰላም ሙሉ ዩቲዩብ ተከታታዮች፣ በዚህ ዩቲዩብ ላይ ዛሬ ሶስት ነገሮችን ላሳያችሁ ተዘጋጅቼ መጥቻለሁ። አንደኛው ይሄን ዳገቱን እንደምታዩት ነው። በዚህ ዳገት ላይ እንዴት ቆሞ መነሳት ይቻላል፣ ባላንስ መስራት እንዴት ነው የሚቻለው የሚለውን በደንብ ላሳያችሁ ተዘጋጅቻለሁ። ሁለተኛ ደግሞ ወደ ኋላ በምንሄድበት ሰዓት ግራና ቀኝ መሪያችንን ወደ ቀኝ ስናደርገው ምን ይሆናል፣ ወደ ግራ ስናደርገው ምን ይሆናል የሚለውንም ሲጠብና ሲሰፋ እሱንም ለማሳየት ተዘጋጅቼ መጥቻለሁ። በሶስተኛ ደግሞ በፍጥነት መኪናችንን ይዘን እየሄድን እያለ መሪ አጠቃቀማችን ምን ያህል ነው፣ አንዳንዴ በጣም ይበዛል፣ አንዳንዴ ወይስ ያንሳል የሚለውን እሱንም ለማሳየት ተዘጋጅቻለሁ። ስለዚህ ቪዲዮውን እስከ መጨረሻው በማየት በመከታተል እንደምትማሩበት ተስፋ አድርጋለሁ። ዛሬ ይህን ዩቲዩብ የምትቀላቀሉ ቤተሰቦቼ ሰብስክራይብ በማድረግ እንዲሁ ሼር በማድረግ እና ላይክ በማድረግ እንድትተባበሩኝ እላለሁ። በመቀጠል ደግሞ ቤተሰብ የሆናችሁ ሁላችሁም ላይክ በማድረግ ብትጀምሩልኝ እንዲሁም ሼር እያደረጋችሁ ለሁሉም እንዲደርስ ብታደርጉ ስል ከወዲሁ መልእክቴን አስተላልፋለሁ። አሁን ቀጥታ ወደ ቪዲዮ። እሺ አሁን እንደምታዩት ፍሬናችንን መጀመሪያ እንይዛለን። ከዛ ፍሪሽን ይዘና ማርሻችንን ዜሮ በማድረግ ሞተራችንን እናስነሳለን ማለት ነው። ሞተራችንን ካስነሳን በኋላ እንግዲህም ዳገት ላይ የቆምነው ለመነሳት ምንድነው ማድረግ ያለብን? ያው እንደምታዩት እንቅስቃሴ እግራችንን ፍሬን ይዘን ነው ያስነሳ ነው። አንዳንድ መኪኖች ያው ፍሪሽን ይዘው መነሳት ያለባቸው መኪኖች አሉ። አንዳንዱ ደግሞ ፍሪሽን የምትለቁት መነሳት ይችላል ማለት ነው። እና ልክ እንደዚሁ ኤጅ ፍሬናችንን እናወርዳለን። አሁን ኤጅ ፍሬን አውርደን ፍሬን ለቀቅ ስናደርጋት ይኸው እንደምታዩት መኪናዋ ራሷ ወዴት ትሄዳለች? ወደ ኋላ ትንሸራተትብናለች ማለት ነው። ምክንያቱም ዳገቱ ከባድ ዳገት ስለሆነ በዚህ ሰዓት ምንድነው የምናደርገው? ፍሪሽናችንን ቀስ ያለን ላላ ነው የምናደርገው። ምን እስከሚሆን የመኪናው የራሱን የቻለ የሞተሩ ድምፅ አለ። ያን ለወጥ እስከሚያደርግልን ድረስ እንጠብቅና ለፍሬኗን ቼክ ስናደርግ የሚሄድ ከሆነ እዛው ያዝ እናደርግና አሁንም ፍሪሽኗን ትንሽ ላላ ነው። ከዛ የፍሪሽን እግራችን ባለበት አቁመን ነው ነዳጅ ደገፍ የምናደርገው። ልክ ተመጣጣኝ ነዳጅ ከሰጠን በኋላ ፍሪሽኗን ትንሽ ላላ ስናደርጋት መኪናዋ ወደፊት እንቅስቃሴ ትጀምራለች። ትንሽ ደግሞ ያዝ ስናደርጋት ደግሞ ትቆማለች። አያችኋት? ልክ አሁን ጫን ስንለው ግን ወደ ላይ ይመለስብናል ማለት ነው። ላላ ስናደርጋት ወደፊት ሄደት ትላለች። በዚህ መሀል ግን ነዳጇ በፍጹም መቋረጥ የለባትም ማለት ነው። በጣም መጫን የለባችሁም፣ በጣም መልቀቅ የለባችሁም። በፍሪሽኗ ብቻ ቀስ ያላችሁ መጠጋት፣ ቀስ ያላችሁ መሄድ ትችላላችሁ ማለት ነው። አሁን ፍሪሽን እግሬን ካያችሁት በአንዴ ብድግ አይልም ማለት ነው። ይሄ ባላንስ ለመስራት ነው። ትንሽ ያዝ ስናደርጋት ደግሞ ምን ትሆናለች? ወደፊት ሄዳለች። ይኸው ወደፊት ወደ ኋላ የምትጫወትበት አንደኛው ምክንያት ምንድነው? ፍሪሽናችንን ያዝ ለቀቅ የምናደርገው ከሆነ ዳገት ስለሆነ አንድ ወደፊት አንድ ወደ ኋላ እያለ ያስቸግረናል። በዚህ መሀል ላይ መኪና ከኋላ ካለ ግጭት ይፈጥራል ማለት ነው። ስለዚህ ባላንሳችሁን ስትሰሩ ፍሪሽን እግራችንን ጠንቀቅ አድርገን ጠብቀን ላላ የምናደርገው። ግን ያው ብዙ ጊዜ አይመከርም ይሄ ነገር። ዳገት ላይ ባላንስ ሰርታችሁ መኪናዎች ሲሄዱ ቀስ ያላችሁ ሂዱ የሚል ነገር አይመከርም። ራቅ ሲሉላችሁ ነው ፈጠን አድርጋችሁ መሄድ ያለባችሁ። እሺ አሁንም ተንቀጠቀጠችልን፣ ባለችበት ቆማለች። ከዛ ነዳጇን ብቻ እንሰጥና ባላንሳችንን እንሰራለን ማለት ነው። ያው እንደምታዩት ፍጥነት የላትም። በቃ ቀስ ያለን እየተጠጋን መሄድ ይችላል። ትንሽ ጫን ካልናት ግን ወደ ኋላ ትንሽ ትመለስብናለች ማለት ነው። እዚህ ቀስ ያለን ላላ እያደረግናት የምንፈልገው ጋር መኪናችንን መሄድ እንችላለን ማለት ነው። ይሄንን በደንብ አስተውላችኋት ደጋግማችሁ በማየት ትረዱታላችሁ ማለት ነው። የፍሪሽን እግራችሁን ዝም ብሎ ጭፍልቅ ባይደረግ የተሻለ ነው የሚሆነው። ስለዚህ በዚህ መንገድችን መስራት ትችላላችሁ ማለት ነው። ሲቀጥል ደግሞ ወደ ኋላ ነው የምናየው። አሁን ወደ ኋላ በምንሄድበት ሰዓት ላይ ስፖኪያችንን በደንብ ስናያት በቀኝ በኩል ያለው እኛው መኪናችን በግራ በኩል ነው መሪው፣ መንገዳችን ደግሞ ቀኝ ነው። ልክ ወደ ኋላ ስንሄድ ጠርዙ ይታየናል። አሁን ጥበብ ያለውን ስታዩት ማስፋት ከፈለግን ወደ ነው የምናደርገው ማለት ነው። ወደ ግራ ነው የምናደርገው። መሪውን ግራ ስናደርገው ይኸው ከጠርዙ ጋር ይለቅልናል ማለት ነው። ከዛ ደግሞ ማጥበብ ስንፈልግ ደግሞ ወደ ቀኝ ነው የምናደርገው። ቀኝ ስናደርግ ጠበብ ይላል፣ ግራ ስናደርጋት ደግሞ ሰፋ ትላለች ማለት ነው። አሁን ደግሞ እስኪ ከውጭ ደግሞ ላሳያችሁ። ይኸው አሁን እዚህ መሪውን ታዩታላችሁ። ልክ መሪው እዚህ ጋር ሰፋ ያለ ጠርዝ ይታየናል አይደለ? ጠበብ ማድረግ ከፈለግ ወደ ነው የምናደርገው፣ ወደ ቀኝ እናደርገዋለን ማለት ይጠባል። ሰፋ እንዲል ደግሞ ከፈለግን ደግሞ ወደ ግራ እናደርጋለን። አሁንም ደግሞ እዛው ጨመር ማድረግ ነው የተወሰነ። ስንጨመረን ደግሞ ሲሰፋ ታዩታላችሁ። ልክ የምንፈልገውን ስፋ ስናደርገኝ መሪያችንን ቀጥ እናደርግና በዛችሁ ይዘን መሄድ ነው ማለት ነው። አያችኋት? አሁንም ማጥበብ ከፈለግን ወደ ቀኝ ነው፣ ሰፋ ማድረግ ከፈለግን ደግሞ ወደ ግራ ነው ማለት ነው። ከዛ በኋላ የምንፈልገውን ሰፋ ስናደርግ መሪያችንን ቀጥ አድርገን ያችን መስመር ይዘን እንሄዳለን። አሁን ሰፋ ጠበብ ለማድረግ ወደ ቀኝ፣ ጠበብ ሲል ደግሞ ሰፋ ለማድረግ ደግሞ ወደ ግራ እያደረግናት መኪናችንን ወደ ፈለግንበት አቅጣጫ ይዘን መሄድ እንችላለን ማለት ነው። ይሄ በዚህ መንገድ
መረዳት ትችላላችሁ። አሁን ይህን ደጋግሞ ማየት መሪው ዳይሬክሽኑ አንድ አይነት ነው፣ መጠበቅ ነው። አሁን ደግሞ የፊቱን ደግሞ አነራር ደግሞ ላሳያችሁ። በሶስተኛ ደግሞ የተዘጋጀውበት ያው እንደምታዩት መሪያችን ቀጥ ያለ ነው። ሁሌም መሪያችሁ ሲስተካከል ወይ ደግሞ ሲሰራ እንዲቀጥ እንዳለ ያስታውቃል። ከዛ ፍጥነት እየጨመረን በሄደን ቁጥር መሪያችንን በጣም በትንሹ ነው መጠቀም ያለብን። ያው አቅጣጫ እንኳን ስንቀይር አሁን የተጠቀምነው እንኳን ግማሽ መሪ እንኳን አይሆንም፣ መስመሯን ይለቃል ማለት ነው። ስለዚህ ሁሌም መሪያችንን ተጠንቅቀን ወዚህ ወደፊት ስንሄድ መጠቀም ያለብን። ያው አሁንም ወደዛኛው ዳር ላይ አቅጣጫ መሄድ ስንፈልግ ትንሽ ነው ያደረግነው። እንግዲህ ያው መስመር ቀይሮ የመንገዱ መስመር ይታያቸዋል። መስመር ቀየርና ግራ መስመር ላይ ይገባል ማለት ግን በዚህ ሰዓት ላይ ግራና ቀኛችሁን ማየታችሁን መርሳት የለባችሁ። አሁን ደግሞ ወደ ቀኝ ደግሞ መሀል መስመር ደግሞ እናያዝ። ያው እንዲህም ስንመጣ ስፖኪው መታየት አለበት። በደንብ ግራና ቀኝ ማየት አለብን ማለት ነው። መሪዋን ብዙ ሳናዞረው ነው የተጠቀምን ያለ ነው። አሁንም ያው ግራ መስመር ደግሞ ድጋሚ ልድላችሁ። ያው መሪዋ ሩብ ናት፣ በቃ በጣም ትንሽ ነው የተነካችሁ። አቅጣጫ ትቀይራለች። ስለዚህ እዚህ ላይ አሁን መሪ ግማሽ አዞራለሁ፣ ብዙ አዞራለሁ ካልን መኪናችን በጣም ነው አቅጣጫ የሚቀይረውና ትክክል አይደለም። መሪያችንን እንዲቀጥ ያለችዋን ቀጥታ ይዞ መሄድ ነው የሚጠበቅብን ማለት ነው። ይሄ መኪና ላይ ያው ልምዱ እየመጣ ሲሄድ ነው ብዙ ጊዜ ልትረዱት የምትችሉት። አሁን ግን ጀማሪ ስትሆኑ ግን መሪውን እንቃርጎ በመያዝና በማወዛወዝ ወደዚህ ወደዛ በማዞር እንትን የምትችሉት ነው የሚመስለው። ያው አሁንም አቅጣጫ ስንቀይር በጣም ትንሽ ነው ያደረግነው። በትንሿ አቅጣጫዋን ቀይራ ትሄዳለች። አሁንም ደግሞ ወደ ግራ መስመር ስንሄድ ደግሞ ይዋት አሁንም ያረግናት መሪ በጣም ትንሽ ናት። ሆን ብላችሁ ካያችሁት በጣም ትንሽ ነው። እንደውም አንዳንዴ በማሰብ ብቻ ስላሰብን ብቻ ወደዛ ለመሄድ በማሰብ ብቻ የሄደን ይመስለው። ሲቀጥል ደግሞ አሁን ያው መዞሪያ ላይ ደግሞ መጣ። መዞሪያ ላይ ስንሄድ ብዙ ጊዜ አብዛኛውን ልጆች የምታደርጉት ምንድነው መሪውን ያለውን መሪ ነው ጨርሳችሁ የምታዞሩት። ያው አሁን ያዞርኩትኝ ለዚህ መንገድ ሰፋ ያለ ስለሆነ አንድ ዙር ብቻ ነው ያዞርኩት። በቃ ከአንድ በላይ አላዞርኩትም መሪው። ይሄው ከዛ የሚፈለገው መስመር ላይ ሳገኘው መሪዋን ቀስ ቀስ እያልኩኝ ወደ ቦታ መስመር እስከማገኝ ድረስ ከዛ መስመራን ቀጥ አድርጌ እሄዳለሁ ማለት ነው። ይሄው አሁን ያለሁት የትኛው መስመር ነው? ቀኛው መስመር ላይ ነው ያለሁት። ስለዚህ አሁን አቅጣጫ መቀየርም ከፈለግን ቅድም እንዳልኳችሁ መሪዋ በጣም ትንሽ ነው የምትፈልገው። ይሄው በጣም ትንሽ እንግዲህ መሪ ሳይነካ እንኳን ይዞረ ነው የሚመስለው አይደል? ስለዚህ በጣም ትንሽ ነው የሚፈልገው ፍጥነት ላይ በጨመረን ቁጥር እና መንገዳችን ሁሌም ስናይ ቀጥታ ወደፊት ነው ማየት ያለብን እንጂ እዛችሁ ቅርብ እያየን መሄድ የለብንም ማለት ነው። ይሄው አሁን እንደምታዩት መሪዋን በጣም ነሽ ተጠቀምኩትኝ። በጣም አሁን ደግሞ ወደዛ መቀየር ስፈልግ ደግሞ ከኋላ መኪና መምጣቱን አየሁኝ፣ ቼክ አረጉ። ስለዚህ መስመሬን እጠብቃለሁ፣ ከመስመሬ አልለቅም። ልክ መኪኖቹ ካለፉ በኋላ ደግሞ የምፈልገውን አቅጣጫ መቀየር እችላለሁ ማለት ነው። ስለዚህ ሁሌም ግራና ቀኛችሁ ማየት አለባችሁ። ዝም ብላችሁ እንደፈለጋችሁ አቅጣጫ መቀየር ስለማይቻል ፍሬንቻ ማሳየት፣ ከዛ ግራና ቀኝ ማየት፣ በደንብ ካልተቻለ ደግሞ ዞር ብሎ ማየትም ይጠቅማል ማለት ነው። መሪዋን ትንሽ ተጠቀምን፣ ምን ያህል አቅጣጫ እንደቀየረችዋት በጣም እኮ የሚገርም ነው። አንዳንዴ ያልተረዳነው ነገር ምንድነው መሪውን ስለያዝ ነው ወይ ደግሞ መሪውን እንቃ አድርገን ስለያዝን ወይ ደግሞ መሪ በጣም ብዙ ስላዞርን ምንድነው ይመስለን አቅጣጫውን በደንብ የሚቀየር ነው ይመስላል እንጂ ትንሽ ስለነካ ነው ብቻ ይቀይራል የሚል ሀሳብ የለንም። ይሄው እንደምታዩት ግን አሁን መሪዋን በጣም ትንሽ ለዛውም ማሰብ ብቻ ይበቃል ማለት ይቻላል። በማሰብ ወደዛ መሄድ እፈልጋለሁ ብሎ በማሰብ በጣም ትንሽ በመንካት ምን ይቻላል መሄድ ይቻላል ማለት ነው። ስለዚህ መሪዋን በተቻላችሁ መጠን እንቃርጋችሁ ይዛችሁ ማወዛወዝ አያስፈልግም። ወደዚህ ወደዛ ማለት አያስፈልግም ማለት ነው። ያው እንደምታዩት አሁንም ቀጥታ እየሄደች ነው። ልክ ደግሞ ከቀኝ ረፍ ደግሞ ወደ ግራ ወደ መሀለኛው ደግሞ ስገባ ያዋት መሪዋ ምን ያህል ተጠቀመን ብዙ የሚያሳስብ አይደለም ማለት ነው። ስለዚህ ይሄ ቪዲዮ ከተመቻችሁ ጥሩ ነው ብላችሁ ካሰባችሁ ላይክ ማድረጋችሁን አትርሱ። ሌሎች እንደዚሁ በዚህ ይማሩበታል ብላችሁ ያሰባችሁት ሰዎች ካሉ ለእነሱ ሼር በማድረግ ሁሉም ሰው እንዲከታተሉት እንድትጋብዙልኝ ስል በአክብሮት ጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም፣ አመሰግናለሁ።